አንዳንድ ሰዎች ድንገት ሽንት ቤት በሚቀመጡበት ወቅት የሽንት ቤት የሚጸዳዱበት ቶይሌት ፔፐር ላይ ወይም ሰገራቸው ላይ ደም ያዩና በከፍተኛ ሁኔታ ይደናገጣሉ። ሌሎች ደግሞ ዕለት ዕለት በሚኖራቸው ኑሮ ሽንት ቤት በሚቀመጡበት ወቅት እንዲሁም ሌሎች ቦታዎች ላይ በሚቀመጡበት ወቅት ከፍተኛ የሆነ ህመም በፊንጢጣ አካባቢ ይገጥማቸዋል። ይህ እንግዲህ የፊንጢጣ ክንታሮት ወይም ሄሞሮይድ የምንለው ይሆናል። በዛሬ ቪዲዮ የፊንጢጣ ክንታሮት ምንድነው? ለፊንጢጣ ክንታሮት የሚያጋልጣችሁ ነገሮች ምንድን ናቸው? ይህ የፊንጢጣ ክንታሮት እንዴት ይታከማል? በዘመናዊ መንገድ ይታከም ወይስ በባህላዊ? በባህላዊ መንገድ ያለው ህክምናስ እንዴት ይታያል? አጠቃላይ ይህ የፊንጢጣ ክንታሮት እየተደጋገመ እንዳይከሰትባችሁ በቤት ውስጥ ማድረግ ያለባችሁና በዕለት ዕለት ኑሯችሁ ላይ ማድረግ ያለባችሁንና ማድረግ የሌለባችሁ ጉዳዮች ላይ ትኩረት አድርገን አጭርና ግልጽ የሆነ አቀርብላችኋለሁ። አብራችሁን ትቆያላችሁ። በመጀመሪያ ደረጃ እንግዲህ የፊንጢጣ ክንታሮት ምንድነው የምንለው ወይም ይህ ሄሞሮይድ የምንለው በህክምና አጠራሩ ለማወቅ በመጀመሪያ ደረጃ አጠቃላይ የደም ስሮችን ሁኔታ መረዳት ይገባል። የደም ስሮች በሁለት ከፍለን እንመለከታቸዋለን። አንዶቹ ደም ቅዳ የምንላቸው ሲሆን እንግዲህ ደም ቅዳ የምንለው ከልብ ወደ ልዩ ልዩ የሰውነት ክፍል ደም የሚወስዱ ሲሆን ደም መላሽ የምንላቸው ደግሞ ከልዩ ልዩ የሰውነት ክፍሎች ወደ ልብ የሚመልሱት ናቸው። ታዲያ በፊንጢጣ አካባቢ ያሉት እነዚህ ደም መላሽ የሚባሉ ደም ስሮች ላይ በሚደርሰው ጫና በተለይ በሆድ አካባቢ ላይ በሚደርሰው ፕሬሸር ወይም ግፊት ምክንያት የሚያጡበትና የሚቆጡበት ሁኔታ ይፈጠራል። በዚህም ወቅት አንድ ወቅት መድማት፣ አለበለዚያ ሌላ ጊዜ ደግሞ ህመም የሚከሰትበት ሁኔታ ይኖራል። አንዳንድ ጊዜ እግር አካባቢ ላይ እንዲህ ቫሪኮስ ቬን የምንለው ወይም የተጥመለመለ የደም ስር እንደሚከሰተው ሁሉ ማለት ነው። ብዙ ጊዜ ረጅም ጊዜ የሚቆሙ ሰዎች የእግራቸው የባታቸው አካባቢ ወይም እግራቻቸው አካባቢ ላይ ያበጡ፣ የተቆጡ፣ የተጥመለመሉ የደም ስሮች ይከሰታሉ። እነዚህ ቫሪኮስ ቬን እንላቸዋል። ልክ እንደዚህ ሁሉ በፊንጢጣ አካባቢ ላይ በሚደርሰው በተለይ ሆድ አካባቢ ላይ በሚደርሰው ፕሬሸር ምክንያት እነዚህ የደም ስሮች የሚያብጡበት የሚቆጡበት ምክንያት ሲፈጠር ደግሞ ይህ የፊንጢጣ ክንታሮት ይባላል ማለት ነው። በጣም ጥሩ ውድ ተመልካቾቼ፣ ለዚህ የፊንጢጣ ክንታሮት ሊያጋልጣችሁ የሚችሉ ነገሮችስ ምንድን ናቸው? በመጀመሪያ ደረጃ ረዘም ላለ ጊዜ ሽንት ቤት መቀመጥ። በተለይ እንደዚህ አይነት ልምድ ያላችሁ ሰዎች፣ አንዳንድ ሰዎች ሽንት ቤት ቁጭ ብለው ጋዜጣ የሚያነቡበት ሀሳባቸውን የሚጨርሱበት ሁኔታ ወይም ደግሞ አንዳንዶቹ ደግሞ ስልክ ስክሮል የሚያደርጉበት ሁኔታ ይኖራል። ታዲያ ረዘም ላለ ጊዜ ሽንት ቤት ሲንክ ላይ ቁጭ ብላችሁ የምታሳልፉ ከሆነ ፊንጢጣ አካባቢ ባሉ ደም ስሮች ላይ በሚደርሰው ጫና ምክንያት እነዚህ በፊንጢጣ አካባቢ የሚገኙ ደም ስሮች የሚያብጡበት የሚቆጡበት ሁኔታ ሲፈጠር ሄሞሮይድ ይከሰታል ወይም የፊንጢጣ ክንታሮት ይከሰታል። በዚህ ወቅት ከፍተኛ የሆነ ህመም ወይም አንዳንድ ጊዜ ደግሞ መድማት ይከሰታል ማለት ነው። ሌላው የሚያጋልጥ ሁኔታ ደግሞ እርግዝና። በእርግዝና ወቅት ጽንሱ እያደገ በሄደ ቁጥር በሆድ አካባቢ ላይ አልፎ ፊንጢጣ አካባቢ በሚገኙ የደም ስሮች ላይ በሚያደርሰው ጫና ምክንያት እነዚህ የፊንጢጣ አካባቢ የሚገኙ ደም ስሮች ያብጣሉ ወይም ይቆጣሉ። ስለዚህ እርግዝና ሌላው አጋላጭ ሁኔታ ነው። ሌላው የፋይበር ምግብ ይዘታቸው ዝቅተኛ የሆኑ ምግቦችን የሚመገቡ። እንግዲህ ፋይበር ማለት የአሰርነት ያላቸው ማለት ነው። እንዲሁም በገለባ ልንለው እንችላለን። ለምሳሌ ቆሎ ከነ ገለባው፣ እነዚህ ፋይበር እንላቸዋለን። ስለዚህ የፋይበር ይዘታቸው ዝቅተኛ የሆኑ ምግቦችን የሚመገቡ በተለይ በፋብሪካ እየተቀነባበሩ የሚወጡ ምግቦች ለድርቀት ለሆድ ድርቀት የሚያጋልጡ ስለሆኑ ይህ በሆድን ድርቀትን ተከትሎ እንግዲህ የፊንጢጣ ክንታሮት ይከሰታል። እንደሚታወቀው እንግዲህ የሆድ ድርቀት በሚኖርበት ወቅት ከፍተኛ የሆነ ፕሬሸር በተለይ ሽንት ቤት በሚቀመጡበት ጊዜ የማማጥ ሁኔታ ስለሚኖር እነዚህ ደም ስሮች ላይ በሚደርሰው ጫና ምክንያት እነዚህ ደም ስሮች ያብጣሉ፣ ይቆጣሉ። በዚህ ምክንያት የፊንጢጣ ክንታሮት ይከሰታል። ስለዚህ የፋይበር ይዘታቸው ዝቅተኛ የሆኑ ምግቦችን መመገብ፣ የሆድ ድርቀት መኖር፣ እርግዝና መኖር እንዲሁም ደግሞ የሰውነት ክብደት መጨመር፣ ሆድ አካባቢ መጠነ ሰፊ የሆኑ እጢዎች መፈጠር፣ የማህፀን እጢ ሊሆን ይችላል ወይም ደግሞ ሌሎች እጢዎች ሊሆን ይችላሉ። ለምሳሌ ብዙ ጊዜ ሴቶች ማዮማ የምንላቸው ኦቫሪያን ካንሰር እና ሌሎች ምክንያቶች ሆድ ላይ ያለ እብጠት በሙሉ የፊንጢጣ አካባቢ ላይ ያሉ ደም ስሮች ላይ ጫና ስለሚያሳድር ይህ ሁሉ ለምን ለፊንጢጣ ክንታሮት ሊያጋልጥ ይችላል። አንዳንድ ሰዎች ደግሞ በስራቸው ባህሪ ምክንያት ረጅም ጊዜ ቁጭ ብለው የሚያሳልፉ ከሆነ እንዲሁ የፊንጢጣ አካባቢ ላይ በሚደርሰው ጫና የደም ስሮች ላይ በሚደርሰው ጫና ምክንያት የፊንጢጣ ክንታሮት እንዲከሰት ያደርጋል። በሌላ በኩል ውድ ተመልካቾቼ የጋለ ነገር ላይ መቀመጥ ያን ያህል ለፊንጢጣ ክንታሮት እንደሚያጋልጥ ብዙም የተሰራ ጥናት የለም። በመቀጠል እንግዲህ የፊንጢጣ ክንታሮትን በሁለት ከፍለን እንመለከተዋለን። የውስጥ የፊንጢጣ ክንታሮትና የውጭ የምንለው ማለት ነው። የውስጥ በሚሆንበት ጊዜ ብዙ ጊዜ እንግዲህ የፊንጢጣ አካባቢ ላይ ያሉ የደም ስሮች
የነርቭ ሰፕላይ ወይም ደግሞ የነርቭ አቅርቦት ስለሌላቸው ህመም ላይ ይሰማችሁ ይችላል። በቀላሉ ደም ብቻ የምታዩበት የሆነ ህመም ሳይኖር የምትጠቀሙበት የቶይሌት ፔፐር ላይ ወይም ደግሞ ሰገራችሁ ላይ ደም ልታዩ የምትችሉበት ሁኔታ ህመም የሌለው ማለት ነው። ይሄ ኢንተርናል ሄሞሮይድ እንለዋለን። የውጭ ክንታሮት ከሆነ ግን ብዙ ጊዜ ከውጭ ስለሆነ የነርቭ አቅርቦት በተለይ ከቆዳ የስኪን ከምንለው አካባቢ ላይ ስሪቱ ከዛ ስለሆነ በብዛት ህመም የሚከሰትበት ሁኔታ ይኖራል። ስለዚህ ያንን ህመም በማየታችሁ ምክንያት ህመም እንዳለው በየጊዜውም ለመቀመጥ ሽንት ቤት ስትቀመጡ ስትንቀሳቀሱ ህመም ሊያስቸግራችሁ የሚኖርበት ሁኔታ ይኖራል። በአንጻሩ የውስጥ ክንታሮት የምንለው በአራት ደረጃ ከፍለን እንመለከተዋለን። አንደኛ ብዙ ጊዜ ምንም አይነት ምልክት ሳይኖር ደም ብቻ የምታዩበት ሁኔታ ይኖራል። በተለይ ደረጃ 1 እና ደረጃ 2 ከሆነ ደም ብቻ የምታዩበት ሲሆን ደረጃ 3 እና ደረጃ 4 ለምሳሌ ደረጃ 3 ወደ ፊንጢጣ አካባቢ እብጠት ይወጣና ከደም በተጨማሪ ወይም ደም ልታዩ ትችላላችሁ። ወይም እብጠቱ ከፊንጢጣ ይወጣና ነገር ግን በእጅ የሚመለስበት ሁኔታ ይኖራል። ደረጃ 4 ግን ከወጣ በኋላ መመለስ ፈጽሞ የማይመለስ ይሆናል ማለት ነው። ስለዚህ እነዚህ ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 ተብሎ በደረጃ የሚከፋፈሉበት ሁኔታ ይኖራል። በመቀጠል ውድ ተመልካቾቼ ይህ ችግር ካለባችሁ ምን አይነት ህክምና ማድረግ አለባችሁ፣ በቤት ውስጥ ማድረግ ያለባችሁ ህክምና እንዲሁም ደግሞ አጠቃላይ በዕለት ዕለት የህይወት ዘይቤያችሁ ላይ ማድረግ ያለባችሁንና ማድረግ የሌለባችሁ ጉዳዮች ላይ ትኩረት አድርገን የምንነጋገር ይሆናል። በመጀመሪያ ደረጃ ማድረግ የሚገባችሁን 8 ነጥቦች ላይ እንነጋገርና በመቀጠል ደግሞ ማድረግ የማይገባችሁን ደግሞ 7 ነጥቦች ላይ እንነጋገራለን። በእርግጥ እነዚህን ነገሮች በሚገባ ካደረጋችሁና አጠቃላይ ዕለት ዕለት ከፊንጢጣ ክንታሮት ጋር የምትቸገሩበት ሁኔታ ይቀንሳል። እንዲሁም ደግሞ የፊንጢጣ ክንታሮት በየጊዜው እየተከሰተ እንዳትቸገሩ ይሆናል። በስተመጨረሻ ደግሞ ህክምናውን አጠቃላይ በዘመናዊ መንገድ ያላችሁን ህክምናና እንዲሁም በባህላዊ መንገድ ያለው ህክምና እንዴት ይታያል፣ ምን ያህል ውጤታማ ነው የሚለውን ደግሞ የምናይ ይሆናል ማለት ነው። መጀመሪያ ማድረግ የሚገባችሁ ነገር አመጋገባችሁን መመልከት ነው። አመጋገብ የፋይበር ይዘት ያላቸው ምግቦች፣ በተለይ የአሰርነት የበዛባቸው ምግቦች ለምሳሌ አትክልቶች ሊሆኑ ይችላሉ፣ ፍራፍሬዎች ሊሆኑ ይችላሉ፣ ወይም ደግሞ እንደ ተልባ አሰር ያላቸው ምግቦች ላይ መመገብ ሰገራችሁ እንዲለሰልስ በማድረግ በድርቀት ምክንያት ወዳችሁ አካባቢ የሚቀርዝ በተለይ ሽንት ቤት በምትቀመጡበት ወቅት ያለውን ፕሬሸር ወይም ደግሞ ማማጥ ስለሚቀንስላችሁ እነዚህ ሄሞሮይድ የፊንጢጣ ክንታሮት በየጊዜው እንዳይከሰት ያደርጋል። ስለዚህ ፋይበር ይዘት ያላቸውን ከፍተኛ የሆኑ ምግቦችን መመገብ ነው። በሁለተኛ ደረጃ ደግሞ በቂ ውሃ መጠጣት ነው። እንግዲህ በቂ ውሃ በምትጠጡበት ወቅት ሰገራችሁ የሚለሰልስበት ሁኔታ ይኖራል። በአንጻሩ ውሃ የማትጠጡ ከሆነ ወይም ደግሞ ሽንት ቤት በምትወጡበት ወቅት ረጅም ጊዜ የምታሳልፉበት ሁኔታ ካለ የሆድ ድርቀት ይከሰታል። ወይም ደግሞ በዚህ ሆድ ድርቀት ምክንያት ብዙ ጊዜ ሽንት ከሰገራ ጋር ያለው ውሃ በጣም በሚመጠጥበት ጊዜ ሸገራው ይደርቅና ከፍተኛ የሆነ ፕሬሸር እንዲያደር ያደርጋል ማለት ሽንት ቤት በምትቀመጡበት ወቅት። ስለዚህ ሁለተኛ ማድረግ ያለባችሁ ደግሞ በቂ ውሃ መጠጣት ይሆናል። ሶስተኛ አንዳንድ ሰዎች የፊንጢጣ ክንታሮት በመከሰቱ ምክንያት ህመም ያሳቅቃቸውና ወደ ሽንት ቤት ለመሄድ የማይፈልጉበት ሁኔታ ይኖራል። ይሄ የበለጠ ሰገራችሁን እንዲደርቅ በማድረግ ከፍተኛ የሆነ ጫና ያሳድራል። ስለዚህ ተመሳሳይ የሆነ በየጊዜ ጠዋት ወይም ማታ ሁልጊዜ ተመሳሳይ የሆነ ሽንት ቤት የምትወጡበትን ተመሳሳይ ማድረግ ይሄ ባወል ሀቢት የምንለው ማለት ነው። ይህንን ማስተካከል ራሱ የፊንጢጣ ላይ የሚደርሰውን ፕሬሸር ስለሚቀንስ ይከላከልላቸዋል ማለት ነው። ሌላው በቤት ውስጥ ማድረግ ያለባችሁ ህመሙ በሚከሰትበት ወቅት ምንድነው ማድረግ ያለባችሁ ነው። እንግዲህ ህመሙ በሚከሰትበት ወቅት በቤት ውስጥ ከሆነ ያላችሁት ማለት ነው ወይም ማለትም ወደ ህክምና እስክትሄዱ ድረስ አንደኛ ነገር ሲቲ ባዝ ነው። ሲቲ ባዝ ማለት እንግዲህ ሞቅ ያለ ውሃ ታሞቁና ከዛ ውሃ ላይ መዘፍዘፍ ማለት ነው። ውሃውን ሞቅ አድርጋችሁ መዘፍዘፍ ማለት ነው። ይህንን በቀን 2 ጊዜ ወይም ጧትና ማታ ብታደርጉት ለተወሰነ ደቂቃ ያህል ከ10 እስከ 15 ደቂቃ ያህል በዚህ በደም ስሮቹ ላይ ያለውን መቆጣትና እብጠት የሚቀንስ ይሆናል። ህመሙን የሚያስታግስበት ሁኔታ ይኖራል። በውሃ መጠቀም አለባቸው ወይም ለስለስ ያሉ ነገሮችን መጠቀም ይኖርባቸዋል። በተለይ ውሃ መጠቀም የተሻለ ነው የሚሆነው። አለበለዚያ በእነዚህ ላይ ለምሳሌ ሌሎች እንደ ወረቀትና ሌሎች ነገሮች የምትጠቀሙበት ጊዜ ቁስለት የሚፈጠርበት ይኖራል። ስለዚህ የበለጠ እንዲደማ የሚሆንበት ሁኔታ ይኖራል። ስለዚህ ንጽህና በምትጠብቁበት ወቅት በውሃ መጠቀም የበለጠ የተሻለ የሚሆንበት ሁኔታ አለ። ኤክሰርሳይዝ ማድረግ፣ የሰውነት እንቅስቃሴ ማድረግ በጣም የተሻለ ነው። መቀጠል ደግሞ ማድረግ የማይገባቸው ነገሮች ላይ ደግሞ አንደኛው ማድረግ የሌለባቸው ነገር ደግሞ ረጅም ጊዜ ሽንት ቤት መቀመጥ ያለባቸው እንደዚህ አይነት ልምዶች ካሉ እነሱ ማስተካከል ያስፈልጋል። ረጅም ጊዜ ሽንት ቤት ቁጭ ባላችሁ ቁጥር እንግዲህ ሰው ሆዳችሁ ላይ በሚደርሰው ፕሬሸር ወይም ደግሞ እነዚህ ፊንጢጣ አካባቢ በሚገኙ ደም ስሮች ላይ በሚደርሰው ጫና ምክንያት የበለጠ እያበጡና እየተቆጡ እንዲሄዱ ስለሚያደርግ ይህንን ባህላችሁ መቀየር። በቃ ሽንት ቤት
ሽንት ቤት ነው ጥቅሙ እንጂ ጋዜጣ የምታነቡበት ወይም ደግሞ ስልክ ስክሮል የምታረጉበት ወይም ረጅም ጊዜ ቁጭ ብላችሁ ሀሳብ የምታስቡበት ቦታ ስላልሆነ ይህንን ባህል ማስተካከል ይኖርባቸዋል። በስተመጨረሻ እንግዲህ ወደ ተመልካቾች አጠቃላይ ህክምናው ላይ እንነጋገራለን። እንግዲህ ህክምናው በሁለት መንገድ ሊከፈል ይችላል። ሰርጀሪ ሊሆን ይችላል ወይም ቀላል ፕሮሲጀሮች ሊሆኑ ይችላሉ፣ በቢሮ ውስጥ የሚደረጉ ማለት ነው። እንግዲህ በቀላሉ የሚደረጉ እነዚህ ፕሮሲጀሮች አንደኛው የራበር ባንድ የምንለው ነው። ይሄ እንግዲህ በተለይ የውስጥ ክንታሮት የምንለው ወደ ውጭ በሚወጣበት ወይም በሚያብጥበት ወቅት እብጠቱ ላይ ልትታሰር ወይም ራበር ባንድ የምንለው ታስሮ አጠቃላይ ወደሱ የሚሄደውን ደም ስር በማቋረጥ እንዲወገድ የሚያደርግበት ሁኔታ ነው። ይሄ አንዱ መንገድ ነው። ሌላው ደግሞ እብጠቱ ላይ በሚደረግ ስክሌሮቴራፒ የምንለው ማለት ነው። በመርፌ መልክ የሚሰጥና እሱ ደርቆ እንዲወገድ የሚደረግበት ሁኔታ ይኖራል። በፊንጢጣ የሚቀቡ የተለያዩ ክሬሞች አሉ። እነሱን መጠቀም የሚችልበት ሁኔታ ይኖራል። አጠቃላይ በባህል አካባቢ ያለውን ህክምና ስንመለከተው ግን ብዙ ሰዎች በዚህ በባህል ህክምና የሚጎዱበት ሁኔታ እንመለከታለን። ከፍተኛ የሆነ ቁስለት ወደ ባህል ሄዱና አንዳንድ ሰዎች ሙሉ ታከመው ሊሆንበት የሚችልበት ሁኔታ አለ። ነገር ግን አንዳንድ ሰዎች ላይ ከፍተኛ የሆነ ቁስለት እንዲከሰት ያደርግና በዚህ ቁስለት ምክንያት የፊንጢጣ አካባቢ ጥበት ይከሰታል። በዚህም ሰገራ ለመውጣት የሚቸገሩበት ሁኔታና ወደ ሆስፒታል ይመጡና ከዛ እንደገና ሌላ ተጨማሪ ሰርጀሪ የሚያደርጉበት ሁኔታ ይኖራል። ስለዚህ አጠቃላይ የባህሉ ህክምና እንደገና መታየት ያለበት ሁኔታ፣ በዚህ ምክንያት ብዙ ሰዎች ተቸግረው ወደ ሆስፒታል የሚመጡበት አጋጣሚ ስላለ ይህ ሁሉ ሆኖ እንግዲህ በየጊዜው እየመጣ የሚያስቸግረ ከሆነ ደግሞ ሰርጀሪ የሚታከምበት ሁኔታ ይኖራል። በጣም ጥሩ ውድ ተመልካቾቼ፣ የዛሬም በዚህ ያበቃው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ይብዛላችሁ።